በ2026 ዓለም ዋንጫ የአራተኛ ቀን ጨዋታዎች ጀርመን ኮት ዲቯርና ስዊድን ሲያሸንፉ ኔዘርላንድስ አቻ ተለያይታለች። የአራት ጊዜ የዓለም ዋንጫ አሸናፊዋ ጀርመን በ2014 ዓለም ዋንጫ ብራዚልን 7-1 ባሸነፈችበት ተመሳሳይ ውጤት በዓለም ዋንጫ ለመጀመሪያ ጊዜ የተሳተፈችውና ትንሿ የደሴት ሀገር ኩራሳኦን 7-1 አሸንፋለች። በጨዋታው ካይ ሃቨርትዝ ሁለት ጎሎችን ሲያስቆጥር ፌሊክስ ንሜቻ፣ ኒኮ ሽሎተርቤክ፣ ጀማል ሙሲያላ፣ ናታናኤል ብራውን እና ዴኒስ ኡንዳቭ ቀሪዎቹን ጎሎች አስቆጥረዋል። ሊቫኖ ኮሜኔንሲያ በአሰልጣኝ ዲክ አድቮካት ለሚሰለጥነው የኩራሳኦ ቡድን በዓለም ዋንጫው ታሪካዊዋን ጎል አስቆጥሯል። ጀርመን ኩራሳኦን 7-1 ማሸነፏን ተከትሎ በዓለም ዋንጫው ታሪክ 239 ጎሎችን በማስቆጠር በብራዚል ተይዞ የነበረውን የ238 ጎሎች ሪከርድ መስበር ችላለች። በ2026 ዓለም ዋንጫ በዕድሜ ወጣትና አንጋፋ አሰልጣኞችን የ38 ዓመቱ ዩሊያን ናግልስማን እና የ78 ዓመቱ ዲክ አድቮካትን ባገናኘው ጨዋታ በፍጹም ቅጣት ምትና በጨዋታ ለጀርመን ሁለት ጎሎችን ያስቆጠረው የአርሰናሉ ካይ ሃቨርትዝ የጨዋታ ኮከብ ተሸላሚ ሆኗል። በዚሁ ምድብ ፊላዴልፊያ ላይ በተካሄደ ጨዋታ ኮት ዲቯር ኤኳዶርን 1-0 አሸንፋለች። 56ኛው ደቂቃ ላይ ተቀይሮ የገባው የማንቸስተር ዩናይትዱ አማድ ዲያሎ በ90ኛው ደቂቃ ኮት ዲቯርን አሸናፊ ያደረገች ጎል አስቆጥሯል። 2 ዓመት ለተጠጋ ጊዜ በ19 ጨዋታዎች ሳይሸነፍ የተጓዘውና በ12 ጨዋታዎች ግብ ያልተቆጠረበት የኢኳዶር ብሔራዊ ቡድን በዓለም ዋንጫ አምስተኛ ተሳትፎውን በሽንፈት ጀምሯል። ዝሆኖቹ ከ12 ዓመታት በኋላ ወደ ዓለም ዋንጫው በተመለሱበት መድረክ የአርቢ ላይፕዚጉ የ19 ዓመት ወጣት ያን ዲዮማንዴ የጨዋታው ኮከብ ተጫዋች ሽልማት አሸናፊ ሆኗል። በምድብ 6 ኔዘርላንድስ ከጃፓን ዳላስ ላይ ያደረጉት ጨዋታ 2-2 ተጠናቋል። በሁለተኛው አጋማሽ ብቻ 4 ጎሎችን ባስተናገደው ጨዋታ ቨርጂል ቫንዳይክ በ51ኛው ደቂቃ ኔዘርላንድስን ቀዳሚ ሲያደርግ ከ6 ደቂቃዎች በኋላ ኬይቶ ናካሙራ ጃፓንን አቻ አድርጓል። የዌስትሃሙ ክሬሴንሲዮ ሰመርቪል ብርቱካናማዎቹን በድጋሚ መሪ ቢያደርግም 89ኛው ደቂቃ ላይ ዳይቺ ካማዳ ጃፓንን አቻ አድርጓል። በአሰልጣኝ ሃጂሜ ሞሪያሱ የሚመራው የጃፓን ብሔራዊ ቡድን ካሩሚቶማ ታኩሚ ሚናሚኖና ዋታሩ ኤንዶን በጉዳት ቢያጣም በዓለም ዋንጫው ጠንካራ ተፎካካሪ ሊሆን እንደሚችል አሳይቷል። በዓለም ዋንጫው የመጀመሪያ ጎሉን ያስቆጠረው የሊቨርፑሉ ተከላካይ ቨርጂል ቫንዳይክ የጨዋታው ኮከብ ተጫዋች ተሸላሚ ሆኗል። በምድብ 6 ሌላኛው ጨዋታ ሜክሲኮ ኢስታዲዮ ሞንቴሬ ላይ ስዊድን ቱኒዚያን 5-1 በሆነ ሰፊ ውጤት አሸንፋለች። በአባቱ ቱኒዚያዊ በእናቱ ሞሮካዊ የሆነው የብራይተኑ ያሲን አያሪ ሁለት አስደናቂ ጎሎችን ሲያስቆጥር አሌክሳንደር ኢሳክ፣ ቪክቶር ዮኬሬሽ እና ማቲያስ ስቫንበርግ የስዊድንን ጎሎች አስቆጥረዋል። ኦማር ሬኪክ ብቸኛዋን የማስተዛዘኛ ጎል ለቱኒዚያ አስገኝቷል። በጨዋታው አንድ ጎል አስቆጥሮ ሁለት አሲስት ያደረገው የሊቨርፑሉ አሌክሳንደር ኢሳክ የጨዋታው ኮከብ ተጫዋች ተብሎ ተመርጧል። የ2026 ዓለም ዋንጫ የምድብ የመጀመሪያ ጨዋታዎች ዛሬም ቀጥለው ሲካሄዱ ምድብ 8 ላይ ስፔን ከኬፕ ቨርድ ምሽት 1 ሰዓት፣ ሳውዲ አረቢያ ከዩራጓይ ሌሊት 7 ሰዓት ጀምሮ ይጫወታሉ። በምድብ 7 ዋሽንግተን ላይ ቤልጅየም ከግብፅ ምሽት 4 ሰዓት እና ኢራን ከኒውዚላንድ ሌሊት 10 ሰዓት ጀምሮ ጨዋታቸውን ያከናውናሉ።